ከኦንላይን ቦይፍሬንዷ ጋር ቪዲዮ ቻት ሲያወሩ ግማሽ ፊቷን ብቻ ነው የምታሳየው። ወፍራም መሆኔን ካወቀ ይጣላኛል ብላ ታስባለች። መልኳን ለማየት የጓጓው ፍቅረኛዋ ግን ካሜራዋን ራቅ እንድታደርገው ይጠይቃታል። እሷ ግን ደንግጣ ስራ አለብኝ ብላ ስልኩን ቶሎ ዘጋችው። ልጅቷ በጣም ሀብታም ሴት ናት፣ ግን ከልጅነቷ ጀምሮ በውፍረቷ ምክንያት በራስ መተማመን የላትም ነበር። በዚህ ምክንያትም ከሰዎች ጋር አትገናኝም። እናም ቀኑን ሙሉ ኦንላይን ላይ ጌም ስትጫወት ነው የምትውለው። ጌሙ ላይ ግሩፖቿን የምትመራው እሷ ናት እና ልጅቷ ቆንጆ ድምጽ ስለነበራት ልጁ እየወደዳት መጣ እና ልጁ የምታረገውን ነገር በጣም ነው የሚከታተላት። የምትወዳቸውን ነገሮች በሙሉ ያስታውሳል። ስለሷ ምንም ነገር አይረሳም። ከዛም ልጅቷና ልጁ ሁሌ ማውራት ጀመሩ። ወሬ አልቆባቸው አያውቅም። ከረጅም ጊዜ በኋላም ልጁ ፎቶሽ ላኪልኝ አላት። መልኳ ምን እንደሚመስል ማየት ፈልጎ ነበር። ልጅቷም ወደ ጎን የተነሳችበትን ፎቶ መርጣ ኤዲት አርጋ ላከችለት። ልጁ ግን ከማንነትሽ እንጂ ከመልክሽ አይደለም ፍቅር የያዘኝ ብሎ አንጀቷን በላት። ከዛም የፍቅር ጥያቄ አቅርቦላት ፍቅረኛ ማቾች ሆኑ። ከዛም ፍቅረኛዋ ጠዋትና ማታ ቴክስት ያደርግላት ነበር። አልፎ አልፎም ስጦታ ኦንላይን ፍቅረኛዋም የልጅቷን ውፍረት ሲያይ በጣም ደነገጠ። ቪዲዮ ቻት ሲያወሩም ግማሽ ፊቷን ብቻ የምታሳይበት ምክንያት ገባው። አይናፋር ስለሆነች ፊቷን ምሸፍን ነበር የመሰለው። ፍቅረኛዋም ቶሎ ብሎ መሄድ ፈለገ። ልጅቷ ግን በጣም ውድ የሆነ ሰዓት እንደ ስጦታ ይዛለት መጣ ነበር። ሰዓቱን ሲያይ ሊሄድ የነበረው ልጅ ለገንዘብ ብሎ ቁጭ አለ። ከዛም ለገንዘቧ ብሎ ሊጠቀምባት አሰበ። ከዛ በኋላም ማታ ላይ ለመዝናናት በጣም ብዙ ገንዘብ አስወጣት። ማታም እየተዝናኑ እያለ ልጅቷን ለማሳመን ብሎ ከጓደኞቹ ጋር ድራማ መስራት ጀመረ። ጓደኞቹ እሷን ይሰድቧታል፣ እሱ ደግሞ ለሷ ይከራከርላታል። ልጅቷም የልጆቹን ንግግር ሰምታ አዝና እያለ ፍቅረኛዋ ለሷ ሲከራከርላት ሰማች። ልጅቷም በጣም ደስ አላት። ትክክለኛ ወንድ እንዳገኘች ተሰማት። ከዛ ጊዜ በኋላ ሁለቱ ፍቅረኛ ማቾች ቀን ቀን አሪፍ የፍቅር ጊዜ ያሳልፋሉ። ማታ ላይ ደግሞ ከጓደኛዋ ጋር ይማግጣል። ግን ይሄን ነገር ለረጅም ጊዜ ሊደብቀው አልቻለም። አንድ ቀን ልጅቷ ለፍቅረኛዋ ስትደውልለት ልታገኘው አልቻለችም። ከዛም ወንድሟ መጣና የፍቅረኛዋንና የጓደኛዋን ክህደት አሳያት። ልጅቷ ግን ፎቶውንም